እጅግ በጣም ያሳዝናል። በርካታ የድረሱልን ጥሪዎች በውስጥ እየተላኩልኝ ይገኛሉ። ይህንን ነገር በየቀኑ መጠቀም ግዴታ የሆነባችሁ ወገን ጋዜጠኛው ምንድነው የሆነው? ጋይስ በዚህ ሰዓት እንግዲህ ያጋራው ቪዲዮ እዚህ ቪዲዮ ላይ ጋምቤላ ላይ እንደ በግ ታርዶ ያው ማል ከተማ ላይ ጋምቤላ ገበያ ሰፈር አካባቢ ትላንት ህመምና ብቸኝነት የተሰማው ዳኒ ዛሬ በስራ አጋሮቹ መካከል እንደ ንጉስ ከፍ ብሏል። ሰላም ጤና ይስጥልኝ። ወደ የተከበራችሁ የናሁ ሚዲያ ቤተሰቦች ነውናላችሁ እንደምስቃችሁ ያለው እግዚአብሔር ይመስገን። ባላችሁበት ሰላም ክርስቶስ ብዛላችሁ ትላችሁ ወስቻችን ከመሸ በጣም እጅግ አሳዛኝ በሆነ መረጃ ተመልሼ መጥቻለሁ። በዚህ ዩቲዩብ ቻናል ላይ ኦልሞስት ወደ 3 ሳምንታት ያክል መረጃዎችን ያቀብልኳችሁ አልነበረም በአንዳንድ ምክንያቶች። እንግዲህ በዛሬው ዕለት የደረሰኝን ዜና አስደምጣችኋለሁ። ሁላችሁም ቪዲዮ ላይክ ያርጋችሁ ለመላው ኢትዮጵያውያን አድርሱ። እንግዲህ የአሁኗ ኢትዮጵያ ምን አይነት አሳዛኝ መረጃዎችን ቀን በቀን በጆሮአችን እየሰማን እንገኛለን። በጣም የሚያሳዝን ነገር ነው እየሰማን ያለነው። ሙሉ መረጃዎችን አስደምጣችኋለሁ። ሁላችሁም ቪዲዮ ላይክ ያርጋችሁ ጀምሩት። ጋዜጠኛው የሚገጠመው እንደ በጋምቤላ ምንድነው የተፈጠረው የሚለውን አሳያችኋለሁ በዚህ ቪዲዮ ማለት ነው። እስኪ ከዚህኛው ቪዲዮ እንጀምር። እጅግ በጣም ያሳዝናል። በርካታ የድረሱልን ጥሪዎች በውስጥ እየተላኩልኝ ይገኛሉ። ወጣቱ በሚያሳዝን ሁኔታ አደባባይ ላይ በግፍ ተገድሏል። እኔ ጋምቤላ ነው ያለሁት። ወጥቼ ባውራ ነገ ተራው የኔ ስለሆነ ነው ዝም ያልኩት። ይህ የላኩል ወጣት እስማኤል ፋሲል ይባላል። ጋምቤላ ሰኞ ዕለት ከቀኑ 6 ሰዓት ላይ ደም ባንክ ፊት ለፊት ህዝብ በተሰበሰበበት አንገቱን ተወግቶ በሚያሳዝን ሁኔታ ህይወቱ አልፏል። የሚገርመው ወንጀለኛው እስካሁን ድረስ አልተያዘም። እኛም ወጥተን መግባት አልቻልንም ፈርተናል ሲል መረጃ ሰጪያችን ከጋምቤላ መልእክቱን አድርሶኛል። በጋምቤላ ያላችሁ ጉዳዩ የሚመለከታችሁ የህግ አካላት ትኩረት ትሰጡት ዘንድ በትህትና እጠይቃለሁ። ለማች ወንድማችን ነፍስ ይማር። እዚህ ቪዲዮ ላይ ጋምቤላ ላይ እንደ በግ ታርዶ ያው ማል ከተማ ላይ ጋምቤላ ገበያ ሰፈር አካባቢ እንደ በግ ታርዶ ሆስፒታል እንደገባ ነግሬያችሁ ነበር በዚህ ቪዲዮ። አሁን ያ ልጅ ሞቷል። ያ ተስፈኛ ልጅ ያ ሀገር መለወጥ የሚችል ልጅ ሞቷል። ምንም በማያውቀው ያው ማል ከተማ ላይ ምንም በማያውቀው ተገሏል። ያውም እንደ በግ ታርዶ ከተማ ላይ ጫካ ቢሆን ችግር የለውም ሰው ባለበት ታርዶ ሞቷል። ይሄ እሺ ሞት አይደለ? ይሄ ልጅ ደም ግን ወላሂ እንዲህ ፈሶ ከቀረ ጋምቤላ ላይ ፍትህ አለ ብዬ መቼም ቢሆን አላስብም። መቼም ቢሆን ማላስብበት ምክንያት የኛምና ተወግታን የሞተችው ተወግታ ደሟን አይቼዋለሁ በአይኔ። ያ ባለበት የሷ ፍትህ ሳይረጋገጥ አሁን የዚህ ልጅም ደም ፈሶ ከቀረ ወላሂ መቼም ቢሆን ጋምቤላ ላይ ፍትህ አለ ብዬ አልሰብክምም፣ አላወራምም፣ አላስብም። መቼም ቢሆን ከናንተ የሚጠበቀው ደግሞ የዚህ ልጅ ደም ፈሶ ዝም ብላችሁ የምታልፉ ከሆነ ወላሂ ሰው አይደላችሁ። በቃ እናንተ ሰው ናችሁ ብዬ አላስብም። ይሄ ቪዲዮ ሙሉ ኢትዮጵያ ማዳረስ አለበት። ሙሉ ኢትዮጵያ በቃ መታወቅ አለበት። እንዲህ እንደ በግ አንድ ሰው ከተማ ላይ እንደ በግ ታርዶ እንደተገደለ ማወቅ አለበት ሁሉም ሰው። አድርሱላቸው ለነዛ ለጋምቤላ ቲክቶከሮች የሆነ ነገር ብቻ ሳይሆን ማሳለፍ ያለባቸው ይሄ ልጅ ደሙ ማል ከተማ ላይ ፈሶ መቅረት የለበትም በሚል እነሱ ማሰራጨት አለባቸው። ቪዲዮ ጋምቤላ አካባቢ የምትገኙ ደግሞ ነዋሪዎች ሙስሊም ክርስቲያን ሳትሉ ቀብሩ ነገ ይካሄዳል። ነገ ከጧት ጀምሮ እስከ 7 ሰዓት ባለው ይካሄዳል። ዛሬ መሽቷል ተብሎ ሁላችሁም ሙስሊም ክርስቲያን ሳትሉ የሰብአዊነት ጉዳይ ነው። አንድ ወጣት ልጅ ነው፣ ተስፈኛ ልጅ ነው መሀል ከተማ ላይ ታርዶ የሞተው። ሂዳችሁ ቅበሩት። በቃ አሳዩት፣ እስኪ ሰውነታችሁን አሳዩ። ሙስሊም ክርስቲያን ጴንጤ ሳትሉ እስኪ ሂዱና ሸኙት። ይታወቅ፣ የሰብአዊ ይሰማ። ስንት ጊዜ ያሳዝናል። ሰው ለሰው እንደዚህ አውሬ የሆነበት ጊዜ ላይ ደርሰናል። ውድ ኢትዮጵያውያን እንግዲህ የሆነ ያለው በዚህ በሀገራችን በጋምቤላ ክልል ነው። በአንድ ክልል ከተማ ውስጥ አደባባይ በጠራራ ፀሐይ ነው እንግዲህ እንደዚህ ያለ ዘግናኝ ጥቃት የተፈጸመውና ያሳዝናል። ብቻ ምን እየተደረገ እንዳለ ምን አይነት ዜናዎችን እየሰማን እንዳለን በዚህ ሰዓት ከቀን ወደ ቀን ብቻ እግዚአብሔር ይረዳን ይባላል። ወንድማችን ነፍስ ይማር። በቀጣይ መረጃ ነው። ጋዜጠኛው ምንድነው የሆነው? ጋይስ በዚህ ሰዓት እንግዲህ ያጋራው ቪዲዮ እጅግ በጣም መነጋገሪያና አስተማሪ ሆኗል። ታዲያ ጋዜጠኛ ጌታሁን አሰፋ እንዲህ ሲልም ነው እንግዲህ መልእክቱን በዚህ ሰዓት እያስተላለፈ የሚገኘው። ለመተንፈስ ማሽን የምትጠቀሙ ሁሉ ፈጣሪ ይማራችሁ፣ ከባድ መሆኑን አይቻለው ሲል መልእክቱን ያስተላለፈ ሲሆን ታዲያ በዚህ ሰዓትም በርካታ አድናቂዎቹና ወዳጆቹም እንግዲህ በጽኑ ታሟል በሚል እንዲጨነቁና የጤና እክል አጋጥሞ
ገጥሞታል ብሎም እንግዲህ እንዲደነግጡ ያደረገ ቪዲዮ ነው። ነገር ግን ለብዙዎች የድንጋጤና የሐዘን ምክንያት የሆነው ይህ ቪዲዮ እንግዲህ እውነተኛ የሆነው የጀርባው ታሪክ እንግዲህ የጋዜጠኛው በጽኑ መታመም ሳይሆን የመጀመሪያው በነፃ ስለተሰጠን እስትንፋስ ፈጣሪን ለማመስገን ሲሆን ታዲያ ጋዜጠኛው በአሁኑ ወቅት በቻይና ቲቤት ግዛት ውስጥ የሚገኝ ሲሆን ታዲያ በዛ አካባቢ ላይ ያለው የኦክሲጅን መጠን እንግዲህ በጣም አነስተኛ ሲሆን በዚህ ምክንያትም ወደ ስፍራው የሚጓዙ ማንኛውም ቱሪስቶችና ለአየር ንብረቱ አዲስ የሆኑ መጤዎች የአየር ንብረቱን እስኪላመዱ ድረስ እንደምትመለከቱት የኦክሲጅን ማክስና ማሽኖችን እንዲጠቀሙ እንግዲህ በሕክምና ባለሙያዎች በጥብቅ ይመከራሉ። ያው ይሄ ቪዲዮ የተለቀቀው ለጥንቃቄ ቢሆን ነገር ግን በውስጡ ብዙ አስተማሪ የሆኑ መልእክቶችን የያዘ ነው። ታዲያ በጉዳዩ ላይ ብዙዎች ሐሳብ አስተያየታቸውን እየሰጡ ነው የሚገኙት። እናንተስ በዚህ ላይ ምን ትላላችሁ? ሐሳባችሁን በኮሜንት ላይ አሳውቁኝ። በሌሎች ቪዲዮዎች መለሳለሁ። እስከዚያ ግን ፎሎ ማድረግ እንዳትረሱ። መልካም ቆይታ። አንድ ነገር ላሳያችሁ። እዩት፣ ያለውት ሆቴል ነው። እዚህ ጋር የተቀመጠው ምንድነው? ምን ይመስላችኋል? ኦክሲጅን ነው። ሆቴል ውስጥ ልክ እንደ ለስላሳ እንደ ውሃ ኦክሲጅን አስቀምጠውልናል። ምንድነው ቲቤት በዓለም ካሉ ከፍታ ቦታ ላይ ከሚገኙ አካባቢዎች መካከል አንዷ ናት። አዲስ አበባ ሜዳ ላይ ብትቆሙ ከናንተ 1 ኪሎ ሜትር በላይ ወይም 2 ኪሎ ሜትር በላይ ከፍታ ላይ ነው የምንገኘው ማለት ነው። እና ኦክሲጅን ያጥራል። ችግር ካለ ከታፈንን እንድንጠቀመው ነው ሩም ውስጥ ያስቀመጡልን። አሁን ራሴን ትንሽ ያዝ ምናምን ማድረግ ጀምሮኛል። ማፈንም ምናምን አለው። ከከፋ ጉድ ሆቴል ውስጥ ኦክሲጅን ልጠቀም። ይህንን ነገር በየቀኑ መጠቀም ግዴታ የሆነባችሁ ወገኖቼ እግዚአብሔር ፈጽሞ ይማራችሁ። በእውነት የምንጠቀመው ነገር ምን ያህል ውድ እንደሆነ የሚገባል ስናጣው ነው። እና እኔ ከዚህ በፊት ሃና የምትባል ወጣት በኦክሲጅን የምትጠቀም የማናገር እድል ገጥሞኝ ነበር እና በወቅቱ በጣም ተደንቄባት ነበር። ጠንካራ ነች ብዬ አሁን እኔ ገጥሞኝ ሳየው ጠንካራ ነች ያልኩበት ሌቭል በጣም ዝቅተኛ ነው። ከዛ በላይ ጠንካራ ነች እና እግዚአብሔር ፈጽሞ ይማራችሁ። አምኖሰኝ አካባቢው ሀገሩ መጥፎ ነው እያልኩ አይደለም። በዚህ ዌዘር ራሱ በጣም የሚገርም እድገት ነው ያለው ቲቤት። ነገር ግን ከስትንፋስ በላይ ምን አለ? ይህንን ነገር በየቀኑ መጠቀም ግዴታ የሆነባችሁ ወገኖቼ እግዚአብሔር ፈጽሞ ይማራችሁ። በእውነት የምንጠቀመው ነገር ምን ያህል እንደሆነ የሚገባል ስናጣው። እኔ ከዚህ በፊት ሃና የምትባል ወጣት በኦክሲጅን ዛሬ አዲስ የሰማሁት መረጃ ከአጂፕ አንስቶ እስከ ቆስጣ ቤት ድረስ በሁለት ቀን ውስጥ ልቀቁ የሚል ደብዳቤ ለህብረተሰቡ እንደታደለ ሰምቻለሁ። ያ ሰፈር የነፍጠኛ ሰፈር ነው። እድሜ ልካቸውን አያት ቅድመ አያታቸው የኖረበትን ጫካ መንጥረው የቆረቆሩትን የሰሩትን ቤት በሁለት ቀን ውስጥ ልቀቁ። ካሳ የለ፣ መሬት የለ፣ ምትክ ምንም ነገር የለም። አማራ በዚህ መልኩ ነው ከሐረር ከተማ እየጸዳ ያለው። ጀጎል አይደለም እናቱ ካልቆመችለት በማታ ሽንት ቤት የማሄድ ሴት አኩሪ ሁላ ይኸው ዛሬ ጀግና ሆኖ አማራን እያፈናቀለ ይገኛል ሐረር ከተማ ውስጥ። ከገጠሩም የኦሮሞ ገበሬ ከመሬቱ ተጠርጎ ተነስቶ ይኸው ከተማ የጠበባቸው ሐረሪ ነኝ ብለው ራሳቸውን የሚጠሩ ዲያስፖራ በገበሬው መሬት ላይ እየፈነጩ ነው። እኔም ምለው ግን ሐረሪ ስለሚባለው ማንነት አውርተን ጨረስን አይደል? ሐረሪ የሚባል ማንነት የለም። ሐረሪ የሚባል የፖለቲካ የዳቦ ስም አለ። አማራ፣ ኦሮሞ፣ ትግሬ፣ ኤርትራ፣ ሶማሌ ምናምን ተሰብስባችሁ ጫት ስትቅሙ ወያኔ ያገኘቻችሁ ሐረሪ የሚባል ስም ሰጠቻችሁ። አማራን የምታጠፉበትንም ሰነድ አብራችሁ ተቀበላችሁ። ሌላው ሳይወድ በግዱ 17 የገጠር ቀበሌ ገበሬ ማህበር ወደ ሐረር እንዲካለልና የኦሮሞ ገበሬ መሬቱን እንዲያጣ ተዋውላችሁ ሐሰን አሊ በፈረመው መልኩ የሐረር ከተማ አፍረንቀሎ ኦሮሞ መሬቱን በግፍ እየተነጠቀ ይገኛል። እኔ ምለው ግን
2010 የሚባለውን ነገር መርሳታችሁ በጣም ይገርመኛል። ከተማው ላይ ማለት ነው እንደ ጉም በእናችሁ የጠፋችሁበት ጊዜ ረስታችሁታል። ያ ጊዜ ተመልሶ እንደማይመጣ በምን እርግጠኛ ሆናችሁ? ይመጣል ተመልሶ፣ አይዟችሁ። አፈናቅሉት፣ ገበሬውንም ከመሬቱ ንቀሉት፣ አማራውንም ከከተማው ንቀሉት፣ ነጋዴውንም የሥራ ቦታውን ቀምታችሁ ራሳችሁ ተከፋፈሉት። በስተመጨረሻ ግን የት እንደምትገቡ እናያለን። የ2010 ያ ዘመን ያላችሁን ሁሉ በትናችሁ እንደ ማን ነው ስሙ ዛ ግንቡ ላይ እንደለጠፋችሁ ሰውዬ በፈረስ ዘይላ እንደገባው እናንተም ብን ብላችሁ ጠፍታችሁ እድሜ ለጀዋር በሉ፣ እድሜ ለጀዋር መሐመድ በሉ። በሱ ምክንያት ነው የተመለሳችሁት ሐረር ከተማ ውስጥ እንጂ አትመለሱም ነበር። የትኛው ወንድነታችሁ የትኛው ልባችሁ ይመልሳችሁ ነበር? አሁንም ግን ህዝቡን አፈናቅሉ። ችግር የለም፣ ቅርብ ነው፣ ቅርብ ነው። የኢትዮጵያ ትንሳኤ ቅርብ ነው። የሐረር ትንሳኤ ጠብቁ። ትላንት ህመምና ብቸኝነት የተሰማው ዳኒ ዛሬ በስራ አጋሮቹ መካከል እንደ ንጉስ ከፍ ብሏል። የአርት ሰዎች ባደረጉት አስደናቂ የክብር ምሽት ጥበብ ውለታዋን መመለስ እንደምትችል በተግባር አሳይቷል። ትላንትና ራበኝ በሚል ቃል ውስጥ አርት ምን ያክል ዋጋ እንደምታስከፍል በአንድ ቃል ሺህ ሚስጥርን ያስተላለፈው አርቲስት ዳኒ ጢሞ ዛሬ ግን ቃል አጥሮታል። ቃላት ያለኝ ይመስለኝ ነበር፣ ለካ ቃል የለኝም። ዋጋ ያስከፈለችው ጥበብ ዛሬ በልጆቿ የሚገባውን ክብር ሰጥተዋለች። የእውነት ከልቤ ነው ደስ ያለኝ። ሰዎች በሕይወት ሲለዩን ብቻ የሚመሰግኑባት ምድር ላይ በሕይወት እያሉ ስላረከው ነገር ሁሉ እናመሰግናለን ብሎ እንደ ማክበር ደስ የሚያሰኝ ነገር የለም። ይህ ምሽት የአርቲስት ዳንኤል ብቻ አልነበረም፣ የኢትዮጵያ አርቲስቶች የአንድነት የፍቅርና የመደጋገፍ ትልቅ ማሳያ እንጂ። ክብር ለዳኒ ጢሞ፣ ክብር ለአርቲስቶቻችን። ቃላት ያለኝ ይመስለኝ ነበር፣ ለካ ቃል የለኝም። የእውነት ከልቤ ነው ደስ ያለኝ። ይሄን ያደረገው ደግሞ የድንግል ማርያም ልጅ መድኃኒዓለም እኔ ለእግዚአብሔር ሕግ አክባሪውና ታዛዥ ልጁ አይደለሁም። አመፀኛ ልጅ ነኝ፣ ግን አመፀኛ አላየም። ከተሸሸጉበት ወቅቶ እናንተ ፊት አቆመኝ። አሁንም ክብሩ ይውሰድ። እናቱ በድንግል ማርያም ክብር ይሁን። ቅዱሳን ጻድቃን ሰማዕታት ቅዱሳን መላእክቱም ክብር ይሁን። ከዛ መለስ ስለ እዚህ ውስጥ ያሉ ወንድሞቼ እኔ ለነሱ ደግ አይደለሁም። የነሱ ያህል ለኔ ስለኔ ብለው የተዘጋ በር የተዘጋ ልብ እያንኳኩ ስለኔ ብዙ ደክማቸዋልና መድኃኒዓለም ክርስቶስ ደካማቸው እግዚአብሔር ያክብርልን። ሁላችሁም የልባችሁን መሻት ከክፋት በቀር ይፈጽምላችሁ። ሳሙኤል ሀብታሙ እጅግ በጣም የምወደው ሰው ነው። ይህን ስላደረገ አይደለም፣ ከዛ ፊት ገና ከጅምሩ ጀምሮ ከልብ ይወደዋል። አማን ከእንደ ቤተሰብ እግዚአብሔር ጸጋውን ያደለን። በተለያዩ ቦታ ላይ በተቸገርኩበት ሰዓት በውጭ ሀገር ያሉ ጅማ፣ በተለያየ ከተማ ያሉ ወዳጆች ማላቃቸው እነሱ ይሁን ለኔ ብዙ ነገር አድርገውልኛል። ብዙ ነገሮችን አሳልፌያለሁ። አይገርምም? አስችሉኝ ቆሜያለሁ። እናንተ ስላላችሁ ለሁላችሁም በያላችሁበት እዚህ ሀገር ውስጥ ያላችሁ እናንተም ከፊት ለፊት ያላችሁ መድኃኒዓለም ክርስቶስ የልባችሁ መሻት ይፈጽምላችሁ። ገባዬ ሲሳይ ፎቄ ጓደኛ አለኝ። እግዚአብሔር ያክብር። ከነ ቤተሰብ ጓደኞች ሳንጠይቀው ወደ ላይ ይሞላ ነበር። የጎደለው ሁሉ መድኃኒዓለም ክርስቶስ ይሙላል። ከታመምኩ ጀምሮ አቅሟን ያላት ሳትሳሳ ስታስታምነኝ የነበረች ህመሙን ነርቨስ ነው የሚያደርገው። መድኃኒቱ ሲጅማ አይተወኝም። በጣም ያስጨንቀኝ ነበር። አንድ ዓመት ከ10 ወር ነው ቤት የተኛሁት። 12 እንግዶችን ቅዳሜ በመድኃኒት ነው ቲያትር የምሰራው። ሰናይ ጥላሁን ትባላለች። አፄ ያኔታዬ ተመስግኗል። ቀኝ እጄ ያዘዝኩትን ይታዘዛል። ለእኔ ብቻ ሳይሆን ማናችሁ እንደምታዘዙት ይታዘዛል። እግዚአብሔር ያክብር። ብሔራዊ ቲያትር ንጉሥ አርማን የሰራቸው ጓደኞቼ በሙሉ እግዚአብሔር ያክብርልኝ። ሁላችሁም አመሰግናለሁ። መድኃኒዓለም ክርስቶስ አትጡ።
የምትሰጡት አትጡ። ልበ መልካም ሆኖ በፍላጎት አለ እግዚአብሔር ልበ መልካም የሚያደርገው። ድህነት ድሃ ብቻ ነው የሚያደርገው፣ ፈሪም ያደርጋል። የሆነ ሆኖ እግዚአብሔር የተመሰገነ ይሁን። ሁላችሁም ተመሰገነ። በእኔ ያደረጋችሁ እዚህ የተገኛችሁ ሳትገኙ የቀራችሁ በሙሉ እግዚአብሔር አምላክ ይስጥልኝ። ድንግል ማርያም በካባ ትከልልልኝ።